በዛሬው ዝርዝር ውይይታችን ውስጥ በጣም ልብ የሚነካ አንድ ታሪክ ይዘን መጥተናል። በጣም ስለ እፍረት፣ ስለ እናት መስዋዕትነት እና ደግሞ ሕይወትን ሙሉ ስለሚከተል ጸጸት የሚዳስስ ነው። አዎ፣ ታሪኩ የሚጀምረው በአንዲት ጎበዝ ተማሪ ነው። በከተማ ውስጥ በሚገኝ አንድ ታዋቂ ግል ትምህርት ቤት ነው የምትማረው። ትክክል ነው። ነገር ግን አንድ ትልቅ ሚስጥር አላት። እናቷ በዚሁ ትምህርት ቤት የጽዳት ሰራተኛ ናቸው። ይሄንን ከሁሉም ትደብቃለች ማለት ነው። ከሁሉም ሰው። እስቲ እዚህ ጋር እንጀምር። አንድ ሰው የገዛ ማንነቱን መሰረት ወላጁን ለመደበቅ ሲገደድ በስነልቦናው ላይ ምን አይነት ጫና ይፈጥርበታል? ይሄ በጣም ወሳኝ ጥያቄ ነው። ይህ ሁኔታ የማንነት መከፈል የምንለው ሐሳብ ቁልጭ ያለ ምሳሌ ነው። ሁለት የተለያዩ ሕይወቶችን መኖር ማለት ነው። በትክክል አንደኛው በትምህርት ቤት የምታሳየው የስኬታማና የብሩህ ተማሪ ማንነት ነው። ሌላኛው ደግሞ ከሁሉም የምትደብቀው እውነተኛ የቤተሰብ ማንነት ነው። እና እነዚህ ሁለቱ ሲጋጩ አንዱን ለመጠበቅ ሌላውን መስዋዕት ማድረግ አይቀሬ ይሆናል። ይሄ ደግሞ የማያቋርጥ ፍርሃትና የባዶነት ስሜት ይፈጠራል። የእናትንም ሁኔታ ማሰብ ያለብን ይመስለኛል። በፍጹም። እሷም የዚህ ድብጦሽ አካል ትሆናለች። ልጇ እንዳታፍርባት በመስጋት የልጇ ስሜት ከራሷ ክብር በላይ ቅድሚያ ትሰጣለች። በትክክል። እናም ይሄ የተደበቀ እውነት አንድ ቀን መጋለጡ አይቀር። እናም አንድ ቀን ከሰዓት በኋላ ልጇ ከጓደኞቿ ጋር ለፕሮጀክት ሥራ ትምህርት ቤት ውስጥ ትቆያለች። በድንገት እናቷን ኮሪዶሩ ላይ ወለል ሲያጸዱ ታያቸዋለች። ያው በጣም ስትፈራው የነበረው ነገር እውን ሆነ። ጓደኞቿም ያስተዋሉል። አንዷ እቺን ሴቶ ተመልከቷት ስትል፣ ሌላኛዋ ደግሞ እንዲህ አይነት እናት ቢኖረኝስ ብላችሁ አስቡት እያሉ ያላግጣን ነው። በጣም ልብ ይሰብራል። በዚያች ቅጽበት እናትና ልጅ አይን ለአይን ይጋቻሉ። ከዚያም ከጓደኞቿ አንዷ ወደ እሷ ዞላ ታውቂያታለሽ ብላ ትጠይቃታለች። በቃ እዚች ጋ ነው ሁሉም ነገር የሚወሰነው። የታሪኩ የልብ ምት የሆነው ቅጽበት ነው። በፍጹም። ልጇም በድንጋቴና በአፍረት ተውጣ አይ አላውቃትም ብላ ትክዳለች። እኔን ግርም የሚለኝ ግን የእናቴው ምላሽ ነው። አብዛኛው ሰው በእንደዚህ አይነት ሁኔታ ውስጥ ሆኖ ንዴት ወይም ከፍተኛ ሐዘን ያሳያል። ልክ ነው። እሷ ግን ምንም አላለች። በለሆሳስ ፈገግ ብላ ወደ ስራዋ ተመለሰች። ይህ እንዴት ሊሆን ይችላል? ይህ ዝምታዋ ራሱ ትልቅ ምላሽ ነው። ከጩኸት በላይ ኃይል አለው። ከጩኸት በላይ እንዴት? አዎ፣ በወቅቱ ብትቆጣ ኖሮ የልጇን ህፍረት የበለጠ ከማባወስ ውጪ ምንም አትፈይድም ነበር። ፈገግታዋና ዝምታዋ የአንቺን ክብር ለመጠበቅ የኔ ልብ ቢሰበር ችግር የለውም የማለት ያህል ነው። የመስዋዕትነት ጥግ ማለት ነው። በፍጹም። የልጇን ስሜታዊ ደህንነት ከራሷ ስብረት በላይ አስቀድማለች። ይህ በጣም ከባድ ነው። ከዓመታት በኋላ ልጇ ከትምህርት ቤቷ ተመርቃ ስኬታማ ትሆናለች። አዎ፣ በውጪ ሲታይ ስኬታማ ነች። ነገር ግን ያ የጸጸት ስላ ሁሌም ይከተላታል። አንድ ቀን ወደ ቀድሞ ትምህርት ቤቷ ስትመለስ የጽዳት ሰራተኞች ክፍል ውስጥ የእናቷን ቁምሳጥን ታገኛለች። ስትከፍተው አንድ የራሷ የልጅነት ፎቶ ታገኛለች። ከፎቶው ጀርባ ላይ እናቷ በእጅ ጽሑፋቸው አንቺ በእኔ ባትኮሪም እኔ በአንቺ ሁሌም እኮራለሁ የሚል መልእክት አስፍረዋል። በቃ ይህ ቅጽበት ነው እንግዲህ ሁሉም ነገር የሚገለጸው። ያ ሁሉ ስኬት፣ ያ ሁሉ ዕውቀት በዚያች ትንሽ ማስታወሻ ፊት ትርጉሙን ባዶ ይሆናል ማለት ነው። ሙሉ በሙሉ ባዶ ይሆናል። ስኬት በተለይ የገዛ ማንነትንና ቤተሰብን በመካድ ላይ የተገነባ ከሆነ ምን ያህል ባዶ እንደሆነ ያሳየን። የእናቴው ቅድመ ሁኔታ የሌለው ፍቅር ነው እውነተኛው ሀብት። በትክክል። ከልጇ ስኬት እጅግ የላቀና ትልቅ ዋጋ ያለው እውነተኛ ሀብት እሱ መሆኑን የምንረዳበት ነው። ጸጸቱ የሚመነጨው እናቷን ከመካዳ ብቻ ሳይሆን ያንን ታላቅ ፍቅር በወቅቱ ማስተዋል ካለመቻሏም ነው። ታዲያ የሁሉ ምን ማለት ነው? ይህ ታሪክ ስለ እፍረትና ጸጸት ብቻ አይደለም። ከዚያ የጠለቀ ነው። ብዙ ጊዜ ሳናስተውላቸው ስለሚቀሩ ፍቅሮችና በዝምታ ስለሚከፈሉ መስዋዕትነቶችም ጭምር ነው። ይህ ደግሞ አንድ ወሳኝ ጥያቄን እንድንጠይቅ ያደርገናል። እሱም ምንድን ነው? በየዕለት ሕይወታችን ውስጥ በዝምታ የሚደረጉልንን ነገሮች ወይም የሚከፈሉልንን መስዋዕትነቶች ምን ያህል እናስተውላለን? ምናልባት አንድ ቀን ወደ ኋላ ስንመለከት ምንጸጸትበትን ጸጥታ ዛሬ በራሳችን ሕይወት ውስጥ እየፈጠርን ሊሆን ይችላል።